በወንድምና እህት መካከል መግባትና ነገሩን ማቀጣጠል ደስ ስላላለኝ በዚህ ነገር ላይ የተናገሩ ወንድሞች አሉ። ነዓም የተናገሩበት ሳይድ አላቸው። እነሱ ለምንድን ነው የተናገሩት? እህታችን ተነካ በሚል ሳይድ አይተው ነው። ተግባባ። ግን አንድ ነገር ልንገራችሁ። በዚህ ነገር ላይ እህታችን ተነካች። ነዓም ወንድማችን ቦስ የተናገረው ነገር ትልቅ ስህተት ነበር፣ አምናለሁ። ወንድማችን ቦስም ያምናል ይሄን ነገር። እንኳን እኔ ቦስ ራሱ ያምንበታል። የተናገረው ነገር ድንበር ያለፈ ነገር፣ አላህን የሚያስቆጣ እሱ ራሱ ያደገበት ባህልም እንዳልሆነ ያምናል። ግን በንዴት ሰዓት ነው ያመለጠችው ያቺ ነገር። በተናደደበት ሰዓት ራሱን መቆጣጠር አቅቶት መጥፎ ነገር ጻፈ። መጽሐፍ ብቻ አይደለም እልህ ውስጥ ገባ፣ መጥፎ ነገርም ተናገረ። ያን ነገር በማድረጉ እኔ ከወንድሞቼ የምጠብቀው ምንድን ነው? ወንድሜ ቪዲያንን ድንበር ተላልፎባታል። ነዓም ድንበር ተላልፎባታል። የማይሆን ነገር ብሏታል። ክብር ነክ የሆነ ነገር ተናግሯል። በዚያው ልክ ግን ያን ወንድሜን በዚያ ሊቭል እንዲሄድ ያደረገው የሆነ የተነካበት ነገር ስላለ ሄጄ ወንድሜን መቆጣት፣ እሱም መምከር፣ በውስጥ በኩል ማናገር፣ ተው በቃ ከአንተ አይጠበቅም ይሄ ነገር ምናምን ማለት ነበረብኝ። እና እንደ ወንድም እህቴ ቪዲያን ጋርም ሄጄ እህቴ ቪዲያን በቃ ይሄን ነገር አትግፊበት ተይ ማለት ነበረብኝ እንደ አንድ ወንድም። ነገሩን ግን ስመለከተው እየከረረ ነው የመጣው። ቀስ በቀስ እየከረረ መጣ። እዚያ በኋላ ከላስ እስቲ ወንድምና እህቶቼን አናግራቸዋለሁ በሚል ፕላን ይዤ ነበር በውስጤ ማለት ነው። ድንገት አሁን ስነሳ ሼር ተደርጎልኝ መጣ። አሁን ነገሩ የሄደ ያክል ሄዷል። በቃ የሆነ መስመር ላይ ሁለታችሁም ያለፋችሁት ድንበር አለ። ወንድሜ ቦስ ደግሞ በንዴት ውስጥ ሆኖ ብዙ ነገር ተናግሯል፣ ብዙ ነገርም ጽፏል፣ እንትን ብሏል። እነዚያ ነገሮችን ሁላ ወደኋላ መመለስ ከተባለ መመለስ ይቻላል እንዴ? ወደኋላ ሊመለስ አይችልም። የዛሬ 5 ቀን ላይ ወደኋላ ተመለሱ ብትባሉ መመለስ አትችሉም። ማድረግ የሚቻለው ከዚህ በኋላ የሚከሰትን ነገር ማስተካከል ብቻ ነው። ተግባባን? ከዚህ በኋላ የሚከሰትን ነገር ማስተካከል ብቻ ነው። ነገሩን ደግሞ አንድ በአንድ ቁጭ ብለን እንፈትፍት ከተባለ ነው። የሆነ አባባል አለ በኦሮሚፋ ወንቲ ሁንዲ ገራ በቀይሰኒ በዲ ተገራ በቀይሰን ተልቱ ዱቢ ቆፋ ይላሉ። ሁሉም ነገር አንጀቱ ቢተረተር ይበላሻል ወይ ይሞታል፣ አንጀቱ ከተቀደደ። ነገር ግን ይባላል እርቅ ሲካሄድ በደንብ ከተፈተፈተ ይስተካከላል። እንዲህ የሚባል ነገር ነው ያላምንበትም። በዚሁ አጋጣሚ ለምንድነው የማላምንበት? አንዳንድ ነገሮች ውስጡን ከፍቶ መናገር ጥሩ ነው። አንዳንድ ነገሮችን ደግሞ ውስጡን ከፍቶ መናገር ወደ ክፋት ነው የሚመራው። ምንም ጥቅም የለው። ያ አዩሀ ለዚነ አመኑ ላ ተስአሉ ዐን አሽያእ ኢን ቱብደ ለኩም ተሱእኩም። እኔ አሁን እዚህ ጋር ቁጭ ብዬ ቦስ እንዲተናገረ የተናገረበት ምክንያት ምንድን ነው? ሸሪዓዊ ሕክሙ ምንድን ነው? ዊዲያን እንዲተናገረች የተናገረችበት ምክንያት ምንድን ነው? ያን ነገር ማድረግ ጥሩ ነው ብዬ አላስብም። እህታችን ዊዲያንስ ምንድን ነው ያደረገችው? ዊዲያን ያደረገችው ምክር ነው የሰጠችው። እኔ አሁን ለምሳሌ አንዳንዴ ስመክር ወንድሜ ነስር ያውቃል። አንዳንዴ ስመክር እቸኩላለሁ ማለት ነገሮችን መጀመሪያ ያረጋግጥና ቼክ አድርጌ ከላይ ከታች አይና ለመናገር መጥቼ ገባና በጣም በሰላማዊ መልኩ እያወራው ይመጣብኛል። በቃ እናደዳለሁ። ያ ነገር ያናድደኛል። ሰው እንዴት ይህን ነገር ይናገራል ብዬ ተናድጄ እናገራለሁ። ከድንበር አልፋለሁ። ያ ነገር ይከሰታል። ለዲኗ ያላት መቆርቆር ነው ያን ነገር ያስደረጋት ያስወራት። ወንድማችን ቦስም ነገሮችን ስትመለከት በዚያ እይታ ብትመለከት መልካም ነው። ዊዲያን ተሳስታለች ወይ? ያን ነገር ፖስት ማድረጓ እሷም አላመነችበትም፣ ተሳስቻለሁ ብላለች። ወንድሜ ቦስ ተሳስቷል ወይ? ነዓም ዲናዊ እውቀት የለኝም ብሏል። አንደኛ ነገር ዲናዊ እውቀት ከሌለው ደግሞ ነገሮችን ከዲን አንጻር ማየቱን አይችልም። ከሰራ በኋላ ስተት ነው ተብሎ ይነገረዋል። ከዚያ በኋላ ያንን ስህተት አይደግመው ነው፣ አለመድገም ነው። ተግባባን? አንዴ ተሳሳት አይደል? ያንን ስህተት አለመድገም ነው። ከዚያ ውጭ ግን እርግጠኛ ሆኜ የምነግራችሁ ከስር ሄዳችሁ የራሱ ጉዳይ ነው የራሷ ጉዳይ ነው፣ አፍሽን ያዥልን፣ አፉን ያዙልን፣ ይሄ እንትን ነው፣ ወላሂ ልዓዚም አንድ በአንድ አላህ ፊት ታገኙታላችሁ። ይሄን እርግጠኛ ሆኑ። ለዲን እየተቆረቆራችሁ አይደለም ከታች ያላችሁት፣ ነገር እያቀጣጠላችሁ ነው። ተናዶ የሆነን ነገር የተናገረን ሰው ወንድማችን ነስር ያውቃል። እዚህ ቲክቶክ ላይ አንድ ወንድማችን ኡስታዝ ነው፣ እየሰማችሁ ኡስታዝ ነው። ዳዕዋ ላይ የሚሰራ ዲን ኢስላምን የሚያውቅ የሚያሳውቅ ልጅ ነው፣ የሚያስተምር ልጅ ነው። በንዴት ክርስትና ያዘ የሆነ ጊዜ ላይ
ነስሪ ያውቀዋል። በንዴት መስቀል ፖስት አድርጎ አምኖበት እኮ አይደለም ያውቀዋል ስህተት መሆኑን። መስቀል ፖስት አድርጎ እኔ ከፍሬያለሁ አለ። በቃ ከፍሬያለሁ ምን ታመጣላችኋል? ማንም ቢከፍር ምንም አናመጣም። ባይደውይ ምንም እናመጣው ነገር የለም። ግን ወንድማችን ነው። አንድ ወንድማችን እንዲሄድብን አንፈልግም። ማንንም በጫጫታ በጋጋታ ማንንም ማስፈራራትም አትችልም፣ ወላንትም ማለትም አትችልም። ግን መምከር እችላለሁ። እህቴ ዊዲያንም ያደረገችው ያን ነው ብዬ ነው የማስበው። በእሷ እይታ አሁን ምክር ነው የሰጠችው ለወንድም ብላ። ያ የመከረችበት መንገድ ወንድሜ ቦስን አልተመቸው ይሆናል። በቃ ትክክል አይደለም ብሎ አስቦበት ይሆናል። ያ ወንድማችን ከዚያ በኋላ በዚሁ አጋጣሚ ነገሩን እንትን ለማድረግ ለማስተካከል ወደ እስልምና ተመልሷል። መጀመሪያም ከእስልምና የመጣው በንዴት እንጂ በእንትን አልነበረም፣ አምኖበት አይደለም። ተግባባን። ምን ልላችሁ ፈልጌ ነው ታዲያ አንድ ሰው ሲሳሳት እንኳን ዲነል ኢስላምን የማያውቅ ሰው ይቅርና ዲን እንኳን የሚያውቅ ሰው እልህ የሚባል ነገር ይዞት ይሄድና አንዳንድ ጊዜ እንዴ አሁን ያ ልጅ እኔ ክርስቲያን ነኝ ከክርስትና በላይ እውነት የለም ብሎ ፖስት ማድረጉ ሙሉ በሙሉ ከእስልምና እንደሚያስወጣው ጠፍቶት ነው? አልጠፋውም። ያውቀዋል፣ መዘዙን ያውቀዋል። ልጁ እያወቀም ግን አደረገው። ወንድሜ ቦስ ግን ያን ነገር ላያውቀው ይችላል። እውቀት የለኝም ብሏል። አሁንም እኮ እየጠየቀ እኮ ነው እዚህ ጋር ቁጭ ብሎ አላውቅም ብሏል። እሱ በማያውቀው ነገር ያን ነገር ያደረገው በእልህ ውስጥ ሆኖ ነው። ስለዚህ ወንድሜ ቦስ፣ እህቴ ዊዲያን ያለፈ ነገር አልፏል። ሁለታችሁም ትልቅ ትምህርት ወስዳችሁበታል ብዬ አስባለሁ። ይህ ነገር በደንብ አስተምሯችኋል ብዬ አስባለሁ። ተግባባን። በነገራችን ላይ ኮመንት ላይ ጽሁፍ የምትጽፉ ሰዎች አንዴ አይደለም 2 ሚሊዮን ጊዜ 5 ሚሊዮን ጊዜ የፈለጋችሁትን ነገር ጻፉ። ወላሂ ልዓዚም ከቁብ አልቆጥራችሁም። ይቅርታ አድርጉልኝ። ሚዛን አልሰጣችሁም። ከታች ሆናችሁ የምትጽፉ ሰዎች ለምን በሉኝ። የምናገረው ቁርአን ከነገረኝ አንጻር እንጂ በኮመንት የተጻፈ አንጻር አይደለም እኔ የሚከታተለው የሚሄደው አበደን። ማንም የፈለገውን ነገር ቢጽፍ ማንም የፈለገውን ነገር ቢያደርግ ግዴ አይደለም ለኔ። ለኔ ግዴ ቁርአን ያለኝን ነው፣ ሐዲስ የነገረኝን ነው። ቁርአን ያለኝን ደግሞ ከእናንተ አይደለም የምወስደው። በድምፅ ብልጫ አይደለም ቁርአን እንትን የሚደረገው። ባይዘወይ በድምፅ ብልጫ አይደለም ቁርአን የሚነገረው። ሐዲስ የሚነገረው በድምፅ ብልጫ አይደለም፣ በቲፎዞ ብልጫ አይደለም። ቁርአንና ሐዲስ የሚነገረው ቁርአንና ሐዲስ ላይ ባለው መልኩ ነው። ተግባባን። ስለዚህ ወንድሜ ቦስ አንተ የተሳሳትከውን ከፈጣሪ ጋር የተሳሳትከውን ከፈጣሪ ጋር ነው የምትጨርሰው። ተግባባን። ከሰው ጋር አይደለም። ከፈጣሪ ጋር የተሳሳትከው ከፈጣሪ ጋር። እህታችን ዊዲያ ላይ ያጠፋህባት ነገር አለ? አዎ አለ። እሱን ይቅርታ ጠይቃታለህ። እህቴ ዊዲያንም ደግሞ ወንድሜ ቦስ ላይ ያጠፋችው ነገር አለ? አዎ አለ። ይቅርታ ጠይቃለች። ኢንተሃል አምር አለቀ። ኸለስ ማጨብጨብ አያስፈልግም። ከታች ሆናችሁ እንትን ሆነ እንትን ያዘ የፈለገው ነገር ያዝ። ምን አገባችሁ እናንተ? ምን ቤት ናችሁ እናንተ? ያ አኺ ማንም ሰው በሚያደርገው ነገር ተጠያቂው እሱ ራሱ ነው። ኩሉ ነፍስ ቢማ ከሰበት ረሂና፣ በሰራችሁ ነገር ነው የምትጠየቀው። ኢንተሃል አምር። ስለዚህ ወንድሞችና እህቶች በጣም በሚያሳዝን መልኩ ይሄን ነገር ልናገረው። ምክንያቱም ሁኩምኒ በከቃኝ ነመቃ በቃኝ ፍጠት ይባላል። ዐውራ ቦታ ላይ የወጣ ቁስል፣ ብልት አካባቢ የወጣ ቁስል እንዲው እፍረቱን ሙሉ በሙሉ ስለተወ ለዶክተር ጋር ሲኬድ አይ የሆነ ቦታ ቆስሏል አይባልም። ላ እዚህ ቦታ ቆስሏል ነው የሚባለው ስሙ ተጠቅሶ፣ ምክንያቱም ሕክምና ፍለጋ ስለሆነ። ዛሬም ልንገራችሁ ወንድሞቼና እህቶቼ በሚያሳዝን መልኩ ኮመንት ላይ ስድብ የኛ መገለጫ እየሆነ ነው። አላህን እንፍራ፣ አላህን እንፍራ። ኮመንት ላይ ስድብ የኛ መገለጫ እየሆነ ነው። ማንንም በስድብ ሹፍ፣ ማንንም በስድብ ወደ ዲን ኢስላም መጣራት አንችልም። ማንንም በስድብ መጣራትም መከልከልም መምከርም አይቻልም። ከዳዕዋ መንገድም አይደለም መሳደብ። ቢከፍር አሁን የሆነ ጊዜ ታስታውሳላችሁ፣ አንድ ልጅ ከሰለመ በኋላ ከፈረ። የሆነ ልጅ ከሰለመ በኋላ ከፈረ። ያ ልጅ ልክ እንደከፈረ ምን እንዳደረግኩት ታውቃላችሁ? ልክ እንደከፈረ ያደረግኩትን ልንገራችሁ። መጀመሪያ ሄጄ በውስጥ አናገርኩት። ወገኔ ምን ተፈጥሮ ነው? ትናንትና ሙስሊም ስትሆን አውቃለሁ፣
ሳበረታታህም ነበር። ዛሬ ከእስልምና ወጥቻለሁ ብለህኛል። ለምንድን ነው የወጣኸው? እስቲ ያለውን ነገር አስቀምጥልኝ። ያልገባህ ነገር ካለ ላስረዳክ። ምንድን ነው ችግሩ አልኩት። ከእንደኛ አይነት ሰዎች ጋር አንድ እምነት ውስጥ ሆኜ መጠራትን አልፈልግም ነው ያለኝ። ወላሂ አልዓዚም ልጁ እስካሁን ድረስ ካፊር ነው፣ በኩፍሩ ቀጥሎበታል። ከእንደኛ አይነት ቆሻሻ ሰዎች ጋር በአንድ ላይ መጠራት ስለማልፈልግ ነው አለ። እኛ ቆሻሾች ነን እንዲህ አይደለም። ቁርአናችን ወደ ቆሻሻ ነገር ነው እንደሚጠራን አይደለም፣ በተቃራኒ ወደ መልካም ነገር ነው የሚጠራን። እኛ በምንሰራው ቆሻሻ ተግባር ግን መገለጫችን እያደረግን ያን ነገር ትልቅ ስህተት ነው። የሰለመ ሰው ለራሱ ነው የሚሰልመው፣ የከፈረ ለራሱ ነው የሚከፍረው። መልካም የተናገረ ለራሱ ነው የሚናገረው፣ መጥፎ የተናገረ ለራሱ ነው የሚናገረው። እንደ አንድ ወንድምና እንደ አንድ እህት መምከር ጥሩ ነው፣ እሰየው ጥሩ ነው። መስደብ፣ ማንቋሸሽ እንትን ማለት ኮመንት ላይ ያላችሁ ሰዎች አላህን ፍሩ።